ሰላም እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ሰላም ነው አለው። እግዚአብሔር ይመስገን። አንድ መልእክት ላስተላልፋላችሁ መጥቼ ነው። አንዲት ጓደኛዬ የሚጠቅም ከሆነ እስኪ ይሄን ንገሪያቸው ብላኝ ከሌላኛው ሀገር መልእክት ንገራኝ ነው እና በጽሞና አዳምጡሽ፣ እንዳትዘናጉ። አንዳንድ ጊዜ የምንዘናጋበት ምክንያት ሊኖረን ይችላል። ምንድነው እሱ? ሊፍት ነው እና ልጅቷ ሊፍት ተዘግቶባት ሲከፈት ሊፍቱ ሲከፈት ግን ፖሊሶች አሉ ማለት ነው። ሊፍቱ ላይ ማለት ሊፍቱ በሩ ውስጥ ማለት ነው። በሩ ላይ እና እሷ ውስጥ ናት። እንግዲህ ማዳም አታድርጊ ወይም አሰሪዎቻችን አታድርጊ የሚሉን ነገር በጥንቃቄ ወይም በተገቢው መንገድ እሺ ማለት ወይም መተግበር ግድ ነው ማለት ነው። ምንድነው ግዱ የምትሉኝ ነገር አንድ ነገር አለ። እሷ ምንድነው ያለችው? ማዳምየው ከታችም አሉ ብዙ ማዳሞች ናቸው። ወንዱ ፎቅ ላይ ወደ 4ኛው ፎቅ ላይ ነው ያለው ፎቁ ማለት ነው። እና በእያንዳንዱ ፍሎር ላይ ማዳሞች አሉ ማለት ነው። እና እቺ ማዳም የሁለት ቤት ነው የምትሰራው። የሁለት ቤት ማዳም እየሰራች ብዙ እቃና የጽዳት እቃና ቆሻሻ ልብሶች ምናምን አሉ ማለት ነው። ከላይ ወደ ታች የሚወርዱ። ከዛ እሱን ይዛ ወደ ታች ትመጣለች። ለመምጣት ትፈልጋለች። እንግዲህ አንድ ሁለት አድርጎ ለመምጣት ከባድ ነው። አብዛኞቻችን የምናውቀው ነገር ነው። ከማዳማ ተደብቃ ከሊፍት ትገባለች ማለት ነው። ሊፍት ውስጥ ትገባና ሊፍቱን እቃዎቿን፣ የጽዳት እቃዎቿን፣ ልብሱ የሚታጠበው ልብስ እና ቆሻሻ ሁሉንም ይዛ ወዴት ታመጣለች? ሊፍት ውስጥ ትጨምራለች። ግን ሊፍቱ አጋጣሚ 1ኛ ፍሎር አልፎ 2ኛ ፍሎር ላይ ዝግ ሆነ ማለት ነው። እና የተዘጋው በልሷ ወይም ስለጨመረች ወይም ደግሞ ልብሱ ቆሻሻው ምናምን ስላረገች አይደለም። አንዳንዴ አጋጣሚ ይዘጋል ሊፍት ማለት ነው። ይሄ ደግሞ አብዛኞቻችን ጥንቃቄ የምናደርግበት ነው። እና ይዘጋና ሊፍቱ አጋጣሚ በጣም ተጨናነቀን። ስትቆይ ጊዜ ስንሄድ ፎቅ ምንም አይነት ድምፅ የለም። ለካ ታንኳኳለች። እግዚአብሔር ደግሞ ሲረዳት ግንቡ ላይ አልተደበቀም። ግንቡ ላይ አይደለም ሊፍቱ የቆመባት ማለት ነው። ፍሎር ላይ ነው። ተዘግቷል። መብራቱ ሁሉ ጠፍቷል። ከዛ ቶሎ ብለን ለማዳሟ ነገርናት። ስሟን ጠራናት። ከዛ ስንጠራት ውስጥ ነኝ እኮ ብላ አንኳኳች ማለት ነው። ስታንኳኳ ሊፍቱ በቃ ተዘግቷል። መክፈት አልቻለችም። ከዛ ቶሎ ብሎ ወደ ፖሊስ ደወሉ፣ አሰሪዎቹ ማለት ነው። አሰሪዎቹ ፈለግናት ነው የሚሉ። ልጆቹ ፈለግናት፣ አንኳኳን፣ ላይም ድረስ ሄድን፣ አጣናት ነው የሚሉት ማለት ነው። ከዛ አጋጣሚ ፖሊስ መጣና ቁልፉ አለ። ቁልፍ በአስቸኳይ ነው የሚመጡት። ይቅርታ አጋጣሚ በጣም የሰለጠነ ሀገር፣ በጣም ምርጥ ሀገር ማለት አረብ ኤምሬት ነው። እውነት በደቂቃ በሰከንድ ነው የመጡላት። ከዛ ከፈቱላት። ሲከፍቱላት ግን ፖሊሶች ናቸው ያሉት። ፖሊሶቹ ማዳሞች፣ የማዳም ልጆች ተሰብስበው አሉ ማለት ነው። እና አንዳንድ ጊዜ የሚገጥመን ነገር አይታወቅም። በጣም ጥንቃቄ መሆን ያለበት ነገር ነው ይሄ ማለት ነው። ስለዚህ ተጠንቅቀን ነው አንድ ነገር መተግበር ያለብን። በተለይ ማዳም በቃ ታድርጉ ያለች ነገር አለማድረግ ይሻላል። በእውነት በጣም ከባድ ነው። እና ዛሬ አይደለም ወጣሽ ምናምን አለቻት። ስልኳን ይዛ ነበር። ወጣሽ ምናምን ስትላት በዛሬ እንደዛ ትላቸዋለች። ነገ ግን ሌላ ርዕስ ወይም አዲስ ነገር ቀይራ ነው የምትቆጣው ማለት ነው። ማዳም ነገ አዲስ ርዕስ ቀይራ ነው የምትቆጣው። ለስደት እስከመጣን ድረስ ያለንን ነገር እሺ መተግበር ያለብን ማለት ነው። እና እኔም ደግሞ አንድ ነገር ያጋጠመኝ ነገር አለ። እሱን ያጋጠመኝ ነገር ምንድነው? ምግብ ስሰራ ሙሉ ቅንድቤ ሸዋሽፍት ነው የሚባለው፣ የአይን ሸዋሽፍት እሱ እንዳለ ተቃጥያለሁ ማለት ነው። እውነቴን ነው። በጣም ብዙ የማጋራችሁ ነገር አለ። እሱ ተቃጥዬ እንደገና የአይን ሽፋሽፍቶች ቅንድቤ ተቃጥያለሁ። አጋጣሚ ግን ፀጉሬ ስለምሸፍነው እግዚአብሔር ይመስገን ፀጉሬ ምንም አልሆነም። ይሄንን በሰፊው ነግራችኋለሁኝ ማለት ነው። እና ይቅርታ እና በጣም ከባድ ነው። ክራውድድ ነው። ቤተሰባችንን ትተን ልጆቻችንን ትተን ቤተሰብ ፋሚሊያችንን ትተን
ሰው ሀገር ብዙ ፈተና ይገጥመናል። ያን ፈተና ደግሞ በትዕግስትና በተስፋ ማለፍ አለብን። ፕሮግራም አቀርብላችኋለሁ፣ ገጠመኞችን አቀርብላችኋለሁ። የኔን ሙሉ ገጠመኝን እየቆራረጥኩ አቀርብላችኋለሁ። ላይክ፣ ሰብስክራይብ እና የደውል ምልክቱን መጫኑን እና መጽሐፉ ጻፉልኝ፣ ኮሜንት ላይ ጻፉልኝ፣ ምን እንደተሰማችሁ ጻፉልኝ። እግዚአብሔር ይመስገን እሷም በስነ ስርዓት ወጣለች። ዳግም ሌላ ነገር እንደማታደርግ ተስፋ አድርጋለሁኝ ማለት ነው። ስለዚህ ውድ ተመልካቾቻችን ሀሳብ አስተያየታችሁን ጻፉልን፣ መልካም ምኞታችሁንም ተመኙልን። ከስደት ወጥተን ሀገራችንን እንድንገባ ቅዱስ ፍቃዱ ይሆንልን። አመሰግናለሁ። በጣም ወዳችኋለሁ። እሺ